እመነኝ አይሆንም። ያ አንድ ሆኖ ኢትዮጵያን መዋጋት ኔቨር ለታሉን አንድ መሆን እያንዳንዳቸውም እርስ በርስም አይግባቡም የሚል ነውና እኛ ለመደራደርም ለመዋጋትም ዝግጁ ነን። አንድ ሆኑ፣ እነሱ አንድ ሆኖ ይዋጉ፣ አንድ ሆኖ የሚደራደሩ አስፈላጊ ከሆነ። አመሰግናለሁ። ቀጣይ እንግዲህ የሀገሬ ህዝብ መርፌ ቀዳዳ ዞን ማሾልክ ካልሆነ በስተቀር የጦርነቱ ጉዳይ የማይቀር ይመስላል። እንዴት እንደሆነ አላውቅም። አንዳንዶች ጦርነት የማይነሳበትን እድል ያስቀምጣሉ። ጦርነት ከተነሳ ግን ከዚህ ቀደም እንደምታስታውሱት ደርግን በአላንስ ጥለዋል። አሁን ቲፒኤልኤፍ ዳግመኛ አላንስ ፈጥሮ ወደ 4 ኪሎ ለመምጣት እንደሚያስብ ይነገራል። ኢትዮጵያ ድጋሚ ቲፒኤልኤፎችን የመቀበል ልብ አለው ወይ? አይዶን ነው አላውቅም። ካልሆነ ልብ ከሌለው ምናልባትም ጦርነት ከተነሳ የቲፒኤልኤፍም ለሻዕቢያም የመጨረሻቸው ይሆናል የሚሉ አሉ። የምና ይሆናል። ሳም እንኳን ደህና መጣ። ጤና ይስጥልኝ ቴዲ። እንዴት ነው ወንድሜ? ሰላም ነው። የረጅም ጊዜ ሆነን አንድ ጊዜ ገብቼ ትንሽ ከሰዓታችሁ ጋር እኔ አውሮፓ ነው ያለሁት። ከጊዜው ከእናንተ ሰዓት ጋር ትንሽ ያስቸግራልና ጠዋትን የተኛሁት የሚገርምና ሰኞ ስራ መሄድ አልቻልኩም ነበር። ለዛ ነው የጠፋሁት በአንድ በኩል፣ በሌላ በኩል የጤናም ጉዳይ ነበር። አዘርዋይስ በጣም የምፈልገው መሳተፍና አመሰግናለሁ። ዛሬ ስላስገባኸኝ ስላየሁም ደስ ብሎኛል። ልብ አመሰግናለሁ። እሺ ሳም እንኳን ደህና መጣ። 8 ደቂቃ አለ። እሺ አመሰግናለሁ። 3 ነገሮች ናቸው አክቹዋሊ እዛ ቴሌግራም ላይ ያረካቸው ፋኖ፣ ቲፒኤልኤፍ ኤሪትሪያ ያው በሱዳንን ጨምሮ እና ደግሞ ፓን ኢትዮጵያን ቨርሰስ ኤትኖ ናሽናል። ይሄ በጣም አሪፍ ዲቤት ሊደረግ የሚችል ነው። ከፋኖ ልጀምር። አጠቃላይ አርምድ ኮንፍሊክት ብዬ ልውሰደው። ከዚህ በፊት እንደገለጽኩት የትጥቅ ትግልን የምደግፍ ሰው አይደለሁም፣ ፕሮሞት ማድረግ ሰው አይደለሁም። በሰላማዊ ትግል ማምን ሰው ነኝ። በሶሻል ሙቭመንት በሲቪል ዲስኦቢዲየንስ ማምን ሰው ነኝ። ስለዚህ አጠቃላይ የአርምድ ኮንፍሊክት የትጥቅ ትግልን አልደግፍም። ወደ ፋኖ ስንሄድ አክቹዋሊ ፋኖ ብቻ ሳይሆን ኦሮሚያ ላይ ኦነግም ከዛሬ 7 ዓመት ጀምሮ እየተዋጋ ነው። የኦሮሚያ ውስጥ ያለው የትጥቅ ትግል አዲስ አበባ ቅርብ ነው። ሁለቱን ስታወዳድራቸው የትኛው ነው የተደራጀ የሚለውን የተደራጀ ቡድን የሚለውንም ማየት መገምገም ያስፈልጋል። 7 ዓመት የተዋጉ ነው እነሱ። ፋኖ 2 ዓመት አይ ቲንክ አካባቢ ይመስለኛል በትጥቅ ትግል ተደራጅቶ በዚህኛው ጦርነት መሳተፍ ከጀመረ አክቹዋሊ ከቲፒኤልኤፍ ጋር የነበረው ጦርነት ላይ ያው ግልጽ ነው ከመከላከያ ሰራዊት ጎን ቆሞ ተዋግተዋል። አሁን ግን አይ ቲንክ 2 ዓመት ካልተሳሳትኩ ማክሲመም አምኖት ሹር ብዙ ከተሞችን እየያዝን ነው የሚል ናሬቲቭ አለ። ያው ይሄኛውን ከፕሮፓጋንዳ አልፎ አላየውም። ያስፈልጋል። የጦርነት አንዱ አካል ፕሮፓጋንዳ፣ ይሄ ፊዚካል ጦርነት አንዱ ፊዚካል የምትዋጋው ሲሆን፣ ሌላው ደግሞ ሳይኮሎጂካል ዋርፌር አለ። ጠላትን የምታዳክምበት፣ ደጋፊ የምታበዛበት፣ የምትሰበስብበት ፕሮፓጋንዳ ብዬ ወስደዋለሁ። ከፕሮፓጋንዳ ነው ይመስለኝ እዚህ ቦታ ይህንን ይዘናል እንደዚህ ሆኗል ምናምን የሚለው ከዛ የዘለለ አይመስለኝም። በአጠቃላይ ኢትዮጵያ ውስጥ ያለው የትጥቅ ትግል የሚወክሉትን የታጣቂ ቡድኖቹ አርምድ ግሩፑ የሚወክለውን ወክላሉ የሚለውንና ክሌም የሚያደርገውን ህዝብ ይጠቅማለሁ የሚል ጀነራል ጥያቄ ማንሳት ፈልጋለሁ። አንዳንድ ነገሮች ትሰማለህ። የታጣቂ አመራሮች አዲስ አበባ ላይ ቤት ይገዛሉ፣ ንብረት አላቸው፣ ቀጥታ ደውለው ኮሚኒኬት ያደርጋሉ። የሚገዙት እንዲህ ላይ ያደርጋሉ ሲባል ትሰማለህ። እና ተራ ወታደርስ ያለው የሚለውን ነገር ደግሞ ሌላ በኩል ታያለህ። ሌላው ሉካት ወለጋ 7 ዓመት ጀምሮ ጦርነት የነበረበት ቦታ ነው። ገበሬው ማረስ አይችልም። ወደ ማሳ ሲሄድ ለመንግስት ወታደር ስለላ ልትሰልል መጣህ ይባላል። ከቦታ ቦታ መንቀሳቀስ አይችልም ነው የነበረው። ማረስ አይችልም ነው የነበረው። ከፍተኛ ችግር ነው የነበረው። አይ ቲንክ አማራ ክልል ያለውን ዲቴል ባላቅም ከወለጋ ከነበረ መረጃ የተለየ አይሆንም። እዛ አካባቢ ያሉ ሰዎች ይደግፉታል ወይ ይፈልጉታል ወይ የሚለውን ስታይ አስቸጋሪ ነው።
ፍራንክሊ ለመናገር። ስለዚህ ስኬትን የሚያሳይ ነገር ምናምን አይደለም፣ የለም፣ ስኬት አይደለም። ፕሮፓጋንዳ ግን አለ። ፕሮፓጋንዳው ይጠቅማል። ወታደሩ እንዳልኩ ስንቅ ማግኘት አለበት፣ ድጋፍ ማግኘት አለበት። ሞቢላይዝ የሚያደርጉበት አንዱ መንገድ ነው አርምድ ግሩፕስ። የትጥቅ ትግል በአጭር ጊዜ ውስጥ ስኬታማ ይሆናል ወይ? ዲቤተብል ነው። ህብረተሰቡን ከጎን የምታቆም ከሆነ ከፍተኛ አቅም ካደራጀህና ኤክስተርናል ደጋፊም ካገኘህ ሊሳካል ይችላል። አዘርዋይስ ኢት ቴክስ ይርስ ኤንድ ይርስ፣ ረጅም ጊዜ ነው የሚፈጀው። ጥሩ ምሳሌ የቲፒኤልኤፍ እና የሻዕቢያ ከረጅም ጊዜ በኋላ የነበረ ጥምረት በኋላ ደርግ መጣል ችሏል። ረጅም ጊዜ የተዋጉት። ስለዚህ በ1 ዓመት በ2 ዓመት ሊያውም በጣም ፍራግመንትድ በሆነ መልኩ ተዋግተህ የተደራጀን ቡድን እጥላለሁ የምትልበት ሩም የለም። ቱ ቢ ኦነስት እንዳልኩት ኦነጎች የተዋጉ ነው። የዛሬ 7 ዓመት አካባቢ ከፍተኛ እልቂት ነው ያለው። በህዝቡ ንብረት መውደም አለ፣ የሰው ህይወት መጥፋት አለ። ሰክሰስን ግን ስታይ ሰክሰስ እንዴት ነው የምትወስደው? ሰክሰስ ለተዋጊ ቡድኑ ለምሳሌ ዲስታቢላይዜሽን ሊሆን ይችላል። አካባቢዎችን ዲስታቢላይዝ ማድረግ፣ ኦርደርን ማጥፋት ሊሆን ይችላል። ያ ሞር የሰዎች ድጋፍን ሊያስገኝለት ይችላል የሚል ግምገማ ሊወስድ ይችላል። ወይ ደግሞ በዚህ አልፈን መንግስት እንቆጣጠራለን የሚል ሊሆን ይችላል። እና ያ ሂደቱ ሊሆን ይችላል። በጣም ኮምፕሌክስ ነው አርምድ ኮንፍሊክት እና በአጠቃላይ ያልደግፍም ያለው ሰክሰስ ግን ኢንሲግኒፊካንት የሚል ግምገማ አለኝ። ቲፒኤልኤፍ እና የኤርትራ እንዲሁም የሱዳንን ጉዳይ እናንሳ። ቲፒኤልኤፍ ከመግለጫዎቹ በተደጋጋሚ መረዳት እንደቻልነው አይ ቲንክ ፕሪቶሪያ አግሪመንት ጋር ሲሪየስ የሆነ ኮንፊደንስ አሳድሯል የሚል እምነት አለኝ በአንድ በኩል። በሌላ በኩል ደግሞ አዲሱ አሊያንስ ከኤርትራ ጋር በተለይ እየፈጠረ ያለው አሊያንስ እሱንም መተማመኛ አድርጎ ወስዷል የሚል እምነት አለኝ። በሌላ በኩል ግን ቶፕ ኤሊትስ አሁን እያረጁ ስለሆነም አይ ቲንክ ጦርነት ውስጥ ይገባሉ የሚል ሙሉ እምነት የለኝም። አለስ አዘርዋይስ በኤርትራና በሱዳን ካልተገፋፉ በስተቀር ይሄ የሚሆንበት ፐርሰንቴጅ በጣም 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 ትንሽ ነው ለኔ። ስለዚህ ቲፒኤልኤፍ አሊያንስ ፈጥሮ ጦርነት ይከፍታል የሚል እምነት የለኝም። የትግራይ ህዝብ እንትን የለውም፣ እምነት የለውም ቲፒኤልኤፍ ላይ። ቱ ቢ ኦነስት የትግራይ ህዝብ ልጁን ያጣ፣ ንብረቱ የወደመበት፣ ሀብቱ የጠፋበት፣ ረጅም ዓመት ወደኋላ የተመለሰበት ጦርነት በቅርብ ያለፈ ነው እና ያን ያህል ኮንፊደንስ ይኖራል የሚል እምነት የለኝም። ከዚህ ጋር በተያያዘ ጌታቸው ረዳ ሲሰጥ የነበረውን መግለጫ እዚህ ጋር ማምጣት ያስፈልጋል እና እኔ ጌታቸውን በጣም መወድ ሰው ነኝ። የምደግፈው ፖለቲከኛ የለም ፎርዳት ማተር፣ ግን እወደዋለሁ። መወድበት ምክንያት ምንድን ነው? ፖለቲካ የገባው የበሰለ ሰው ነው። በኢትዮጵያ ፖለቲካ ቱ ቢ ኦነስት ጎበዝ ነው። ፖለቲከኛ ኦራተር ሊሆን ይችላል፣ ይገባል። አትሊስት ስኪል ኖሮት ሬትሪክ ስኪሉ ከፍ ያለ መሆን አለበት እና ዳት ኢዝ ዋት አይ ሲ ጌታቸው ውስጥ የማየው ይሄንን ነው። ወጣት ነው፣ ተራማጅ የሆነ ሀሳብን የሚቀበል ሰው ነው። እውነት ለመናገር የበሰለም ነው። ፖለቲካ የገባው በተለይ ይሄ ሆርን ኦፍ አፍሪካ ላይ ያለው ፖለቲካ በደንብ የገባው ሰው ነው ጌታቸው እና ጌታቸው ያንን መግለጫ እየሰጠ ያለው ለእኔ እስከ ገባኝ ጊዜ ድረስ ቲፒኤልኤፍን የማዳከም እና ደግሞ የመሰረዝ ቅድመ ዝግጅት የተደረገ ስለሆነ በትግራይ ህዝብ ዘንድም ያን ያህል ተቀባይነቱን ማሰጣት አይነት የፖለቲካ ጨዋታ የፖለቲካ ጨዋታ ነው ብዬ የምወስደው እና አሁን አዲስ ፓርቲ ለማቋቋም ጥረት እያደረገ ነው። ስለዚህ የትግራይንም ህዝብ በዚያ መግለጫ ሞቢላይዝ ወደ ማድረግ ደግፉኝ ወደ ማለት ኢንፎርማሊ የሚመስል ነው እና ሌላው ፓን ኢትዮጵያን ይሄ ኤትኖ ናሽናል ብለህ የጠቀስከው በተለይ ኤትኖ ናሽናል ላይ ነው ትኩረት ያደረግከው ቴዲ። ከ1995 ጀምሮ የኢትዮጵያ ህገ መንግስት ከጸደቀበት ጊዜ ጀምሮ ፓን ኢትዮጵያስ ከፍተኛ የሆነ ተቃውሞ አላቸው። ማን ነገደ ጎበዜ የሚባል አንድ ምሁር ለምሳሌ 30 ሰከንድ ስጠኝ። ነገደ ጎበዜ የሚባል ምሁር ህገ መንግስቱ ህግ አራዊት ነው ያለበት ምክንያት ኤትኖ ናሽናል ስለሆነ ነው። ፓን ኢትዮጵያን ነው ሰውየው።
ፓን ኢትዮጵያን ብሎ ካለ አይፈልግም የእንትንን መብት የብሔርን መብት። ነገር ግን የብሔር መብት ኢምፖርታንት ነው አይደለም? የብሔር የአንድ ሰው መብት በጣም ኢምፖርታንት ነው። ፎር ሚ መብት እስከተከበረለት ድረስ ኤትኖ ናሽናል አይደለም ሌላም ቢሆን I don't really give a shit for this መብቱ ነው። ሰው ብሔሬ ነው፣ ባህሌ ነው፣ ቋንቋዬ ነው፣ ማንነቴ ነው፣ አይደንቲቲ ነው እስካለ ድረስ የግሩፑ መብት ነው የሚል ሙሉ እምነት አለ። ነገር ግን ከዚህ ከማንነት ፌዴራሊዝም ከማንነት የፖለቲካ ስትራክቸር ተጠቃሚ ማን ነው ብለህ ካሰብክ በእኛ ሀገር ተጨባጭ ሁኔታ አንጻር ህዝቡ መጠቀም ሲገባው ህዝቡ ባህሉን፣ ቋንቋውን፣ ማንነቱን ማሳደግ ሲገባው የተጠቀመ ያለው ማን ነው? ፖለቲካል ኤሊትስ ናቸው። ዲቪሲቭ የሆነ ናሬቲቭ አለ። ለዚያ ሲጠቀሙበት ነው የቆዩት ከ1995 ጀምሮ። ይህን ማለት ፈልጋለሁ። አሁን አመሰግናለሁ ቴዲ። ሰዓት በተለይ ሰፋ አድርገን እናወራበታለን። ይሄ ኢትዮጵያ እንደ ህዝብ የብሔር ፖለቲካ ጠቀመን ወይስ ጎዳን? አሁን ላለንበት ውጥንቅጥ የዳረገን ምንድን ነው? በእርግጥ የብሔር ፖለቲካ አራማጆቹ ኢትዮጵያኒስቶች ናቸው ለዚህ የዳረጉን ይላሉ። የሚጠበቅ ትንታኔ ነው ከነሱ። በነገራችን ላይ የብሔር ፖለቲካ አራማጅ በታሪክ ኃላፊነት ሲወስዱ ታይቶም ተሰምቶም አይታወቅም። ኃላፊነት አይወስዱ፣ ሁልጊዜ ኤክስተርናላይዝ ያደርጋሉ። ኢቨን ከመሀላቸው የወጣ ሰው አደባባይ ላይ እነሱ ለወትረው ሲሸልሙት ሲደግፉት መሪያችን ሲሉት የነበረው ሰውዬ የ3 ዓመት ህፃን ልጅ ሲደፍር ቢያዩ እኛን አይወክልም ይለዋል። የመጨረሻ ማምለጫ ፖይንታቸው እኛን አይወክልም ይለዋል እንጂ ይሄ እኛ ኃላፊነት ነው። የግሩፕ መብት ካቀነቀንክ እንደ ግሩፕ የምትሰራው መብት እንደ ግሩፕ ነው መውሰድ ያለብህ እንጂ ኢንዲቪጁዋል ላይ ማስቀመጥ የለብህም። ኢንዲቪጁዋል ላይ የምታስቀምጥ ከሆነማ ለዚህ የሊበራል አይዲዮሎጂ ነው ማቀንቀን ያለብህ። ችግር ሲመጣባቸው ወደ ግለሰብ ያላካሉ፣ ድል ሲመጣ እንደ ግሩፕ ይወስዳሉ። አሁን ላለንበት ውጥንቅጥ ግንባር ቀደም ተጠቃሾች እነዚህ ናቸው ብሎ እንግዲህ ከዋለልኝ መኮንን ጽሁፍ ጀምሮ የሚተነትናሉ። እሱን እናወራለን። በዚህ መሀል የግሩፕ መብት መቀንቀን አለበት እኔም ብዬ አምናለሁ። ግን የትኛው የግሩፕ መብት? ለምሳሌ የአቶ ጌታቸው ረዳን ኢንተርቪው አድምጣችኋል። ህወሓት ባወጣው መግለጫ ምንድን ያለው የሚጠበቅ ነው። አዳዲስ የጥላቻና የጥላቻ ሰባኪዎችን እየመለመለ በትግራይ ህዝብና በተቋሞቻቸው ላይ ዘመቻ በማድረግ ላይ ይገኛሉ። አቶ ጌታቸው ረዳ የትግራይ ህዝብ ላይ ኢማጂን የለመደ አፍ ረስተውታል። ዋንስ አፖን ኤ ታይም የነሱ ሰው እንደሆነ አሁን እኛና እነሱ ካላሉ ጸብ ካልፈለጉ ይሄ ፕሮታጎኒስትና አንታጎኒስት ክፍፍል ካልፈጠሩ መቆም አይችልም የብሔር ፖለቲካ በራሱ። እኛ ደግሞ የቡድን መብት መቀንቀን አለበት የምንል ሰዎች አዘ ሴም ታይም ደግሞ የግለሰብ መብት መቀንቀን አለበት መከበር አለበት ብለን የምናምን ሰዎች እነዚህ ሰዎች እየፈራችሁ ከመድረክ መውጣት አለባችሁ በገዛ ሀገራችሁ ላይ። አሁን እኔ ብጠይቀኝ የቡድን መብት መከበር አለበት፣ ግን የትኛው የቡድን መብት? ቡድን ከሆንክ ወጣቶችና ህፃናት መብታችሁ ሊከበር ይገባል። አካል ጉዳተኛ ከሆናችሁ መብታችሁ ሊከበር ይገባል። ከየትኛውም አካባቢ ና። አረጋውያን ከሆናችሁ መብታችሁ ሊከበር ይገባል። አፈርማቲቭ አክሽን የሆነ ስፔሻል ኒድ የምትፈልጉ ሰዎች ካላችሁ፣ ጉዳት ያለባችሁ፣ በታሪክ አጋጣሚ በደል የደረሰባችሁ ግሩፖች፣ ማይኖሪቲዎች ስፔሻል ፕሮቴክሽን ያስፈልጋቸዋል። መብታችሁ ሊከበር ይገባል። የ27 ዓመት ወጠምሻ ተሰብስበው ተደፍጥጫለሁ ይልሃል። ከሱ ሀሳብ የተለየውን የምታራምድ ከሆነ ይሰድባል። እና ቢያንስ አሁን ላለንበት ችግር ኃላፊነቱን መውሰድ ያለበት ማን ነው? አብዛኛው ሰው የብሔር ፖለቲካ ያመጣው የእጅ ስራ ውጤት ነው ይላሉ። እና ይህን ጉዳይ በደንብ እናወራለን። ለመሆኑ የብሔር ፖለቲካ ከየት ነው የተጀመረው? አሁን ያለበት ሁኔታ ወዴት ነው? እነሱስ ብሔርተኞች እንደሚሉት አሁን ላለንበት ችግር ተጠያቂዎቹ ሊበራል አይዲዮሎጂ የሚያቀነቅኑት ናቸው? እነዚህ ራይት ዊንጎች ናቸው? እሱን እናወራለን በስፋትና ያንን በስፋት እናወራለን። አሁን ባለው ሁኔታ ግን ብዙ ሰዎች የሚስማሙበት ጉዳይ አለ። የብሔር ፖለቲካ እነ ታደሰ ብሩ በሚያቀነቅኑበት ሰዓት የኦሮሞ ህዝብ እንዲታወቅ ቋንቋው እንዲያድግ በማድረግ ረገድ ትልቁን የአንበሳውን ድርሻ ተወጥቷል ይላል ዋለልኝ መኮንን በጽሁፉ። ድምፅ ይሆናሉ። ከዛ በ91 ዓመት 91 በፈረንጆቹ ማለት ነው ኢህአዴግ እኮ ሲገባ አሸንፎ ኦነግ ከፍተኛ ሮል ነበረው። ከአንብበህ ከሆነ የለውጡን ጊዜ ኮንትሪቢዩሽን የኦነግን ቋንቋ ኦሮምኛ ቋንቋ የስራ ቋንቋ እንዲሆን
ትምህርት ቤት በኦሮምኛ እንዲሆን ኦሮሚያ ክልል ላይ እና ኮንትሪቢሽን አለው ኦነግ ትልቅ ኮንትሪቢሽን ብሎ እንደውም እሱ ራሱ አድሜት እንትን የሚያደርገው አንዱ ይሄ ነው። እሱን እናወራለን እና ምን አይነት ትውልድ ነው የፈጠሩት? ጠቅላላ የብሔር ፖለቲካ ሀሳብ የሚያራምዱትን ብታያቸው ሊቃኖችን ከመሀይሞች መለየት አትችልም። ፖለቲካ እኮ ክላስ ሊኖረው ይገባል አይደል? ተሰብስበው ተደፍጥጠናል፣ ተበድለናል፣ እንዲሆነናል በሚል ሰበብ ሁሉም ተንታኝ ነው፣ ሰነፎችን ያበረታታል። አዳይ ነው ዘዴ ደግሞ አስቂኙ ነገር የብሔር ፖለቲካ አራማጆች መጨረሻ ላይ የሚገባደደው የግለሰቦችን ወይም የኦፒኒየን ሊደሮቻቸው ጥያቄ በመመለስ መሆኑ ነው። እንደ አማራ ይሰበስባል፣ የአማራ ህዝብ ጥያቄ አይመለስም። አማራ ህዝብ አማራ እያለ የኖረው ሰውዬ ግን ጥያቄ ይመለስለታል፣ ገንዘብ ይሰበስባል። የአማራ እናት የአማራ አባት ግን መከራ ውስጥ ይወድቃሉ። ኦሮሞ ይልሃል፣ የኦሮሞ ጥያቄ አሁንም እንዳለ ነው። ኦሮሞ ያለው ሰውዬ ግን ጥያቄ ይመለስለታል። ትናንትና በባዶ እግሩ የሚሄድ ከሆነ ዛሬ መኪና አማርጦ የሚነዳ ይሆናል፣ ማንሽን ውስጥ የሚኖር ይሆናል። ትግራይ የሚል የትግራይ እናት አሁንም እንደምታዋት ናት። እናቶቻችን አባቶቻችን ትግራዋይ ግን ያሉ መልታይ ቢሊዮነሮች ናቸው። ስለዚህ የብሔር ፖለቲካ ጥያቄ ምን መጠፋፈር አያስፈልገውም። ብሔሩን ሳይሆን ግለሰቦችን ተጠቃሚ በማድረግ ነው የሚገባደደው ካልን ሀቂቃውን ማውራት አለብንና አሁን ላለንበት ችግር በእውነቱ ለፖለቲካችን ለቋንቋችን መደበላለቅ ተጠያቂው ማን ነው የሚለውን እሱን እንተነትና ነው ወደ በኋላ ጊዜ። ቴንኪው ሳም አንበበ በጣም ተዘጋጅተ ስለመጣ ሶራ ወደ አንተ ልምጣ ወንድሜ። እሺ ቴዲ ሰላም፣ እንዴት ናችሁ ሁላችሁ? አሁን ካነሳችሁት ሀሳብ ልነሳ በብሔር ፖለቲካና በኢትዮጵያዊዝም አስተሳሰብ በሚለው ላይ ያው የብሔር ወይስ የቲፒኤልኤፍን እና የአላንሱን ጉዳይ ትሄድበታለህ? መንካት ይችላል። ኦኬ ከፈለክ ያ እንደተመቸ አጀንዳህን ማላዛባው ከሆነ ከቲፒኤልኤፍ እንደፈለክ ክሮኖሎጂካል ኦርደር እንጠብቅ ብዬ ነው። ግን አሁን ነካለው ካልሰብ እንደገና ደግሞ ጥሩ የእውቀት ደረጃ ላይ የደረሰ ትውልድ እንዳይኖር በሆነ ሰፈር ብቻ ተጠቦ እንዲቀመጥ የተደረገ ቅርጽ ዲዛይን ተደርጎ የተሰጠ ነገር። ጠባብ ብሔርተኞች ሀሳባቸው በጣም ገኖ ወደኋላ ታሪክ ተመልሰው አባቶቻችን በሰሩት ታሪኮች የተናከርን የተናቆርን የተጣላን በዛ አስተሳሰብ እንድንሄድ ሆኗል ብዬ ነው የማምነው። ባለፈ ታሪኮቻችን ላይ ይሄ የብሔር ፖለቲካ የፈጠረው አንዱ አስተሳሰብ ነው ብዬ ነው የማስበው። ሁለተኛ ደግሞ አሁን ለምሳሌ አንቀጽ 39 ራሱ ብታየው ለምሳሌ አንድ ሀገር በጋራ እንመሰርታለን ወይም አንድ ሀገርን በጋራ አስተሳሰብ አስተዳድራለሁ የሚል መንግስት ይሄን አያደርግም። የመነጣጠልን ሀገርን የሚበትን አስተሳሰብ ይዞ አይቀመጥም ብዬ ነው የማምነው። ይሄ እንግዲህ ዋነኛው ተጠያቂዎች ህወሓት ነው ብዬ ነው የማምነው። ህወሓት ነው ይህንን የፖለቲካ አስተሳሰብ ኢትዮጵያ ውስጥ የብሔር ፖለቲካ በደንብ ገኖ እንዲወጣ ያደረገውና ከሱ የሚከተሉት ሌሎች አካላትም አሁን ደግሞ እንደምናየው በሁሉም ብሔር ብሔረሰቦች ላይ ሁሉም ሰው ጥያቄ ያለኝ ምናምን ብሔርተኝነትን የሚያቀነቅን እንዲያደርግ ያደረገው ህወሓት ነው ብዬ ነው የማምነው። የአስተሳሰብ የፈጠረው አስተሳሰብ ነው ዛሬ ድረስ እየተከተለ ሀገሪቷ ላይ እዛው ታስረን እንድንቀመጥ። እንደውም አሁን እኮ ከብሔርም እየወረድን ወደ ጎጥ ወደ አውራጃ ወደ ተለያዩ ነገሮች ላይ እየወረድን እንደውም ወደዛ ሁሉ እንድንገባ ያደረገው ነገር ይሄ ነው። የብሔር ፖለቲካ ውጤት ለኢትዮጵያ አምጥቷል ብዬ አላምነው። ከዛ የብሔር ፖለቲካ አስተሳሰብ እንደውም ወጥተን እንዳልከውም በሊበራል ፖለቲካ ሆኖ ኢትዮጵያዊነትን የሚያቀነቅን ግን የብሔር ብሔረሰቦች መብቶች በተከበሩበት በተጠበቀበት ሁሉም ኢትዮጵያዊ እኩል መብት እንዳለ ሆኖ ግን በጋራ አስተሳሰብ ቀርጸን እንድንሄድ የሚል አስተሳሰብ ነው ያለኝ። ያ እንዲሆን ነው ፍላጎት የሚሄድ። ሁለተኛው ደግሞ ቲፒኤልኤፍ ባልከው ነገር አሁን ቲፒኤልኤፍ ቀደመም እንደተባለ ቲፒኤልኤፍ ጦርነቱ መቼ ነው የሚጀመረው ነው እንጂ እኮ እንደሚጀምር ግልጽ ነው። መቼ እንደሚጀምር ያው ስላልታወቀ ነው እንጂ ይጀምራል ነው። አዎ በሚሰሩት አካሄድ በሚፈጥሩት አለያዝ በሚያወጡት መግለጫዎች አሁን ለምሳሌ እኮ የፌዴራል መንግስት እንደውም የሆነ ስቴፕ እየሄደ እየታገሰ ነው እንጂ ትግራይ መንግስት ከትግራይ ክልል ጋር እኮ ከህወሓት ጋር ለምሳሌ ጦርነት ሊያካሄድ የሚያስችል ብዙ ነገሮች እኮ ህወሓት ፕሮቮክ እያደረገ ነው። ለምሳሌ የኢትዮጵያ ባንዲራን አይጠቀምም፣ የፌዴራል ውሳኔዎችን አንዳንድ ውሳኔዎችን አልቀበልም ይላል። ከውጭ መንግስታት ጋር በራሱ መንገድ ዲል ያደርጋል። ይህ አሁን ህገ መንግስቱ ለፌዴራል መንግስት የሰጠው ፓወር ነው። ያንን ፓወር ራሱ እየተጋፋ ከውጭ መንግስታት ጋር ግንኙነት ያደርጋል፣ ህገወጥ ንግዶች ያካሂዳል። ያንን ሁሉ እያደረገ አሁን ወደ ጦርነት እንደውም በተለያዩ ምክንያቶች እስካሁን ዘግይቷል እንጂ ጦርነቱ መግባት
የሆነ እኔ ጀመርኩ አንተ ጀመርኩ ለማለት የሚያስኬድ ሌላ ፎርሙላ እየሰሩ ነው እንጂ ጦርነቱ የሚቀር ነው ብዬ አላምንም። መንግስት ለምንድን ነው ዝም ያለ የሚመስለው? አሁን ለምሳሌ አንተ የምትደግፈው መንግስት ቲፒኤልኤፍ ከውጭ መንግስታት ጋር ግንኙነት እየፈጠረ መሆኑን ካወቀ ለምን ዝም አለ? ይሄ መብት ለደቡብ ይሰጣል፣ ለአማራ ክልል ይሰጣል፣ ለቤንሻንጉል ይሰጣል። ለሌሎች የተከለከለው ለቲፒኤልኤፍ ለምን ተፈቀደ? ቲፒኤልኤፍ አሁን እንግዲህ ለምሳሌ አንተ እንዳልካቸው ከደቡብ ወይም ከአማራ ወይም ከኦሮሞ መንግስታት ጋር ተመሳሳይነት የፖለቲካ ሂደት የለውም። አንደኛ ጦርነት ላይ የነበረ ኃይል ነበረ ከመንግስት ጋር። ያንን ጦርነት በፕሪቶሪያ ድርድር ፈተውታል። አሁን ያንን የሰላም ጽዋ የሰላም እድል በሰላማዊ መንገድ እንዲፈታ ጥረት እየተደረገ ነው ብዬ ነው የማስበው በመንግስት በኩል። ያንን መንገድ ግን እነሱ ናቸው ፕሮቮክ እያደረጉ ያሉት ያንን አካሄድ ማለት ነው። ይህንን ግን መታገስና ለሰላም ሲባል አንዳንዴ ስቴፕ ታልፋለህ። አሁን የመጀመሪያውን ጦርነት መነሻውን ካየህ እኮ ምርጫ ሲያካሂዱም ዝም ተብለዋል። ብዙ ነገሮች ወታደራዊ ትርኢትም ሲያደርጉ ዝም ተብለዋል። ግን ለምሳሌ ፋንዳመንታል ኮዝም እኮ ያስፈልጋል አንዳንዴ እኮ እንትንም ለማድረግ እኮ አሁን ይህንን አሁን ከውጭ መንግስታት ጋር እንደዚህ አይነት ነገር አድርገው የሀገሪቷን ሁኔታ እንደሚጎዳ እኮ ይታወቃል። ግን የሚያመጡት ነገር ነገ ላይ አንተን ተጠያቂ የማያደርግ በዓለም አቀፍ ዲፕሎማሲ ላይ አንተን ሌላ አይነት ነገር ውስጥ የማይከት ነገሮችን አይተህ ሚዛና የሆነ ነው ወደ ጦርነት የምትገባው። ጦርነት ለመግባት ቀላል እኮ ነው። አሁንም እንዳልኩ በጣም ኮዞች ሊኖር ይችላሉ። ግን ምን ያህል ፋንዳሜንታል ናቸው ለዚህ መስዋዕትነት የሚያስከፍሉ? ሌላ 1 ሚሊዮን ህዝብ ዋጋ ሊያስከፍል እኮ ነው ይሄ ጦርነት አይደል ቢጀመር። ስለዚህ ያንን ሚኒማይዝ የምታደርግበትን መንገድ እስከ መጨረሻው ድረስ መጠቀም አለብህ ብዬ አምናለሁ። ያንን እየተጠቀመ ይመስላል ብዬ ነው ማስበው። መንግስት የመጨረሻውን ስቴፕ ድረስ እስከ መጨረሻው ጠብታ ድረስ ታግሰ ወደ ጦርነት ሊገባ ይችላል በመንግስት በኩል ብዬ ነው ማምነው። ይሄ ነው እንግዲህ ያለው ሁኔታ። እንደገና ደግሞ ጌታቸው ረዳም የተናገረው ነገር እንዳለው በቃ አንደኛ ቀደም እንዳልኩም የብሔር ፖለቲካ ምን ያህል ፌል እንዳደረገ የሚያሳይ ነው። አሁንም ጦርነት ላይ ያሉ ሰዎችም ቆም ብለው እንዲያስቡ የሚያደርግ ነው። እሱ እንዳለውም ወደድንም ጠላንም መረረንም በቃ ዋጥ ማድረግ ያለብን ነገር ከፌዴራል መንግስት ጋር ነው መስራት ያለብን ለትግራይ ጥቅም መከበር ብሏል። አሁንም ሌሎች ኃይሎችም በጦር ሜዳም አሁን ያሉ ኃይሎችም ይህንን ነው ማሰብ ቆም ብለው ያላቸው። ቢመርህም የሆነ ነገር ብለህ ጦርነቱን ከፌዴራል መንግስት ጋር ከመዋጋት አቁመ ለህዝብ ነው የምዋጋው የምትለው ነገር ቆም ብለህ አስበህ መስመር ማስያዝ ይሻላል ባይለኛል። አሁንም የትግራይ ህዝብ 1 ሚሊዮን ሰው ሰውቶ 10,000 ሴቶች ተደፍረው እንግዲህ እነዚህ ሴቶች ፊዚካሊ፣ ኢሞሽናሊ፣ ሳይኮሎጂካሊ በደል ደርሶባቸዋል። ግን ኖባዲ ኬርስ ስቲል ዚያር በቃ እንደገና አይነ ዘረፋ ውስጥ ናቸው። እንደገና እነዚህን ሰዎች እንኳን እንዲያገግሙ ለእነዚህ ሰዎች እንኳን ያሰበ ኃይል የለም። 1 ቢሊዮን ብር ምናምን የሚያክል ነገር ከባንክ ዘርፈው እዛ ጋር ተከፋፍለው የጨረሱት። እንግዲህ ይሄ ለትግራይ ህዝብ የሚያስብ ነው? እንደዚህ አይነት ነገሮች ናቸው የሚያስብ። ለማን ነው የምዋጋውን ብሎ ሰው ማሰብ አለበት። ምንድነው ጎሉ? የመጨረሻው ጎል ምንድነው? የሆኑ ኢንዲቪጁዋሎችን እኒሪች አድርገን ሀብታም እንዲሆኑ የተለያየ ሀብት እንዲያፈሩ አድርገን ከዛ ዞር እንልን ነው ማለት ነው። ተመሳሳይ ነገር ነገም እኮ ከፋኖ ኃይሎች እንሰማለን እኮ። ትናንት እንደዚህ አድርገን ነበር፣ እዚህ ጋር እንደዚህ ሆኖ ነበር፣ ትናንት እንደዚህ አይነት ነገር ተፈጥሮ ነበር ልንሰማ ነው ማለት ነው። ተመሳሳይ ሚስቴክ እየሰራ ነው። ከትግራይ ወደ አማራ ክልል እንደዚህ እያለ እየዞረ ነው ማለት ነው። ሰውም የህዝቡም ተዋጊዎችም ቆም ብሎ ማሰብ ያለባቸው ዋት በቃ ምንድነው ቤኔፊቱ? ምንድነው ፋይናል የምናገኘው ነገር ከዚህ ትግል? ለማን ነው የምንዋጋው? እንዴት ነው ውጤት ያመጣንበት ነው? ዛሬ እኮ ሰዎች ወደ መንግስት እየተቀላቀሉ ነው። ከፋኖ ኃይል ይሄ ትጥቅ ትግል እርስ በርስ እየተበላላን ነው። የማያስኬድ አካሄድ ነው እየሄድን ያለው። ምንድነው ኮዛችን ብለህ እኮ ቆም ብለህ ማሰብ አለ እና ነገሮችን በዚህ መልኩ ቢታዩ አሪፍ ነው ባለኝ። አመሰግናለሁ ቴዲ። ቲፒኤልኤፎች ይሄ ሀቅ ነው። የቲፒኤልኤፍ ስሪቱ ከጸብ ጋር ነው አብሮ የሚሰሩት፣ ተናበው የሚሰሩት። ቲፒኤልኤፍ 4 ኪሎ ገብቶ ኢትዮጵያን ካላስተዳደረ እሺ አይልም። ምንም ማስመሰል፣ ቀለም መቀባት፣ ከፋኖ ጋር አላንስ ቢፈጥር፣ ከሻቢያ ጋር ቢፈጥር፣ ከኦነግ ጋር ቢፈጥር ቲፒኤልኤፍ 4 ኪሎ መግባት ይፈልጋል። አሁን ጥያቄው በቃ ሀቁን ነው ማውራት ያለብን። እነሱም እኮ ይናገራሉ። ጌታቸውም ሲናገር ሰምታችኋል። ኬሪያም ስትናገር ሰምታለች። የተለያዩ ከዳሚዎችን ይዘው ወደ 4 ኪሎ መግባት ይፈልጋሉ። ሀቁ ከሆነ አሁን ባለው ነባራዊ ሁኔታ መግባት ይችላሉ ወይስ አይችሉም? በዛ ወደ ነው ማውራት ያለብን እንጂ ይሄ የፕሪቶሪያ ስምምነት
የተፈናቀሉ ይመለሱ፣ የትግራይ ህዝብ ላይ አንዳንድ ነገሮች የሚነገሩት ይቆሙ። እነዚህ ሁሉ የሚሏቸው ነገሮች ሁሉ ቢቆሙ ሌላ ነገር ያመጡባቸዋል። ቲፒኤልኤፍ ያ ነው። በነገራችን ላይ አልፎ አልፎ ቢሆን ሳት እያላቸው ቢሆን እኮ ይናገራሉ። አሁን ሀቁ ይሄ ከሆነ የፌዴራል መንግስቱና ቲፒኤልኤፍ ሊስማማ የሚችልበትን ነገር አለ ወይ ነው ጥያቄ መሆን ያለበት። ባለፉት 2 ዓመታት ከመቀሌ አዲስ አበባ የቲፒኤልኤፍ ሰዎች በሚመላለሱበት ሰዓት፣ ጠቅላይ ሚኒስትሩ ቢሮ የገቡ በሚያወሩበት ሰዓት አንድም ቀን ስለ ትግራይ ስለተፈናቀሉ ዜጎች አንስተው አቁ። በነገራችን ላይ ጦርነቱ ሲገቡ ያደረጓቸው ውይይቶች ሁሉ የተቀረጹት ይወጣሉ፣ ታያላችሁ። ጌታቸው ረዳም ሲናገር ሰምታችኋል። አንድም ቀን ስለተፈናቀሉ ትግራዋይ ወደ ቦታቸው እንዲመለሱ ሲናገሩ ሰምቶ ተናግሩ አቁ። የሚናገሩት ስልጣን 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 ነው። ከጌታቸው ረዳ ጋር የሚያጋጫቸው ጉዳይ ምንድን ነው ካላችሁ የስልጣን ጉዳይ ነው። በዋነኛነት ጌታቸው ረዳ ከየት ተነስተን ወዴት ነው የምንሄደው? ይሄንን ገምግም። ጦርነቱን እንዴት አደረግን? ከጦርነቱ በኋላ ምን አገኘን? መጀመሪያ የተዋጋ ነው ለምን ነበር? አሁንስ ያለንበት ነባራዊ ሁኔታ ምንድን ነው? ይህን ከገመገመን በኋላ እያንዳንዳችን የድርሻችንን እንውሰድ እያለ ነበር ሲናገር የነበረው። ሌሎቹ ደግሞ ፋክሽን የፈጠሩት ደግሞ ደብረጽዮን ደግሞ ቡድን ምንድን ነው የሚናገረው? ፓርቲው መቅደም አለበት። which is they don't care። አሁን ምንድን ነው በብሔር ፖለቲካ ሀሳቤ ውስጥ ፓርቲው መዳን አለበት ነው የሚሉ ኦፒኒየን ሊደሮች ነፍሳቸው መዳን አለበት። እነሱ ለመዳን ህዝቡ ማለቅ አለበት። በእርግጥ አሁን ወደ ደቡብ ትግራይ አካባቢ ማይጨው አካባቢ በርካታ የትግራይ ነዋሪዎች አስተዳደሩ ይፈርሳል የሚለው የዶክተር ደብረጽዮን ንግግርን ተከትለው ሰላማዊ ሰልፍ እያደረጉ ነው። አዳዲስ እሳቤዎችም እየመጡ ነው። ለወትሮም እነ አረና፣ እነ ባይቶና፣ እነ ሳልሳይ ወያኔ የተለያዩ ፓርቲዎች ያሉበት አካባቢ ነው። የተለያዩ እሳቤዎች አሉ። ነገር ግን እንደ ሀገር ራሱ እንደ ሀገር የብሔር ፖለቲካ ከየት ወስዶ ወዴት ወሰደን? አይኖ ለወትሮ ገንዘብ የምሰበስቡ ሰዎች ይሄ ትንታኔ አይመቻችሁም። ቢኮዝ ቴዲ በእንጀራችን መጣ ልትሉ ትችላላችሁ። ግን ሀቁን ነው መውራት ያለብን። አንተ እዛ ጋር እንደ ኦሮሞ፣ እንደ አማራ፣ እንደ ትግራይ፣ እንደ ስልጤ ገንዘብ ልትሰበስብ አይዲዮሎጂ የለህም። ከየት ተነስተው ወዴት እንደምትሄድ ማስረዳት አትችልም። የተጻፈ ነገር አታቀርብም። አሁን እያደረስክ ፕሮግረስ ምን ይመስላል ይሄን መናገር አትችልም። በመሀል ዜጎች እያለቁ ነው። ከዚህ ውጥንቅጥ እንዴት ነው ልንወጣ የምንችለው? መንግስትን በሌላ መንገድ ልንቀይር የምንችለው እንዴት ነው ጥያቄውና አሁንም ቲፒኤልኤፎች እያነሱ ያሉት የትግራይ ህዝብ ላይ ከታይቶም ተሰምቶም በማይታወቅ ሁኔታ እልቂት ታውጇል ነው እያሉ ያሉት እና ይሄስ እውነት ነው ወይ? ኦኬ ትላንት ጌታቸው ረዳ ስፖክስ ፐርሰናቸው በነበረ ሰዓት ይሄንኑ ይናገር ነበር። ትላንት ጌታቸው ረዳ ወጥቶ ሀቁን በተናገረበት ሁኔታ ላይ እዛ የቀሩት እነ ደብረጽዮን ገብረ ሚካኤል አሁንም የትግራይን ህዝብ በከተማዊ ቋንቋ ጭማዳ ሲይዘው ወይም ደግሞ በንግድ ቋንቋ ዋስትና ሲይዘውት የራሳቸውን ጥያቄ እያስመለሱ ነው የሚሉ ወገኖች አሉና እነዚህን እናወራለን። ጭብጥ ሀሳቡ ግን የፌዴራል መንግስትና ሻዕቢያ፣ ቲፒኤልኤፍ፣ ፋኖ ሲባል ሁሉም አይደለም። እዚህ ጋር እንዳትሳሳቱ። ለሁሉም ፋኖች ለአንዳንድ ፋኖች ፌር መሆን አለብን። ሁሉም ፋኖች አይደሉም። እስቲ ቲፒኤልኤፍም ሲባል ሁሉም ቲፒኤልኤፎች አይደሉም። እና ደብረጽዮን ገብረ ሚካኤል ጋር ይቆመዋሉ፣ ከጌታቸው ረዳ ጋር ይቆመዋሉ። አሁን ምንድነው ቀጣዩ ስቴፕ? ጦርነት ሊፈጠር ይችላል ወይ ነው። ጦርነት ከተፈጠረስ እንዴት ያለ ሀገር ነው የሚኖረን? አዲስ አበባ መጥተው እነዚህ ኃይሎች ሊደባደቡ አይችሉም ወይ? እነ ሳፍና እነ ራፒድ ሰፖርት ፎርሶች እንደተደባደቡት ካርቱም ላይ ማለት ነው። እና ብቻ 4 ኪሎ እንግባ፣ ከገባን በኋላ ችግር የለውም እንነጋገራለን የምትለው ነገር ነው። እሱንም እየተነተንን ያለ ነው። ታፕታፕ እያደረጋችሁ ፕሊስ፣ ታፕታፕ እያደረጋችሁ ላላችሁ ከልብ አመሰግናለን። ታፕታፕ ስታደርጉ የምናወራ ወሬ በጥራት እንዲደርሳችሁ ነው እንጂ ታፕታፕ ገንዘብ አይደለም። አንዳንዱ አሁን እዛ ጋር 66K የሚለውን ያይና ቴዲ ዛሬ $66,000 ሰራ ይላል። ታፕታፕ እንዳይቆራረጥ ነው የሚያደርገው። ነገሯቸው ፕሊስ፣ ከታች ላሉ ለአንዳንድ ቲክቶክ ትላንት ለከፈቱ ሰዎች ነገሯቸው። ታፕታፕ ገንዘብ አይደለም። ዝም ብለህ ታፕታፕ አድርግ፣ ቴዲ ያለበትን ቦታ ብሉት። የት ነበርክ? በጣም የምንወደው ወንድማችን ነው፣ ጋዜጠኛ ነው። እስኪ ያለውን ነገር ደግሞ ከሱ እንስማ። ወንድሜ 8 ደቂቃ አለ። ሰላም ቴዲ፣ እንዴት ዋላችሁ? እንዴት አመሻችሁ? አለን። አመሰግናለሁ። ባለፈው አንድ ፕላን ነበረን። አይዶን ነው መልእክት እስኪደርሰኝ የጠበቅኩ ነበረ። ስልክን እኮ አለቀቅልኝም። ኦኬ፣ ግሩፕ ፈጥሬ ያለውና በዚህ ጉዳይ ላይ እንድናወራ የግሩፕ ራይት መቀንቀን አለበት የሚሉና የዜግነት የሚሉ ሰዎችን አንድ ላይ መድረክ ለማዘጋጀት ግሩፕ ፈጥራለሁ። እዛ ውስጥ አስገባሃለሁ። እሺ፣ ዛሬ ባነሳው አጀንዳ ላይ እንግዲህ ምናልባት አሁን መጨረሻ ላይ እየተናገርከው ያለው ላይ ሪፍሌክት ለማድረግ የህወሓት ጉዳይ
እኔ ብዙ የሚያወላዳ አይመስለኝም። የህወሓት ሞት የታወቀ ሞት ነው። በመጀመሪያ በኢትዮጵያ ህዝብ ልብ ውስጥ ሞተ ከ6 ዓመት በፊት። ቀጥሎ ተስፋ ያደረገው መቀሌ መግባትና መሸሸግ ነበረ። አሁን ደግሞ በትግራይ ህዝብ ልብ ውስጥ ሞቷል። ይሁን እንጂ ያው እንደ ፖለቲካ ፓርቲ መንፈሱ በአንድ ጊዜ ወይም ነፍሱ የሚወጣ ስላልሆነ ያው ይንፈረፈራል። ያንን አለነስ ግን ይህን ያህል ጉልበት አውጥቶ ኢንተርናሽናል አሊያንስ ፈጥሮ የኢትዮጵያ ስጋት ይሆናል ብሎ ማሰብ በፍጹም የሚቻል አይደለም። ምክንያቱም የህዝብ ቅቡልነት ያጣ ፓርቲ ቢኖርም የሞተ ነው። ቀጥሎ ደግሞ አሁን ያለው ዓለም አቀፍ ሁኔታ ለትግራይ ይቅርታ ለህወሓት የሚሆን አይደለም። ህወሓት ብዙ ጊዜ ወገቡ ተይዞ ነው የሚንቀሳቀሰው። ወገቡ ተይዞ ድጋፍ እየተደረገለት የሚንቀሳቀስ ፓርቲ እንጂ ሀሳቡ ተገዝቶ ሙሉ በሙሉ የህዝብ ቅቡልነት አግኝቶ የኖረ አይደለም። ፍሮም ዘ ቢግኒንግ ሀያል እንዲሆን ግዙፍ እንዲሆን የተደረገበት ብዙ መንገዶች ነበሩ። እነዚህ አሁን ተዘግተው አልቋል። ጊዜውም ፋሽኑም ስላለፈ የህወሓት ሞት እውነተኛ ሞት ነው ብዬ ነው የምወስደው። ግን እዛ ጋር የት ነበር? ከአሁን ፖዝ ላድርገውና እነዚህ አሁን የምታያቸው በሚሊዮን የሚቆጠሩ የህወሓት ደጋፊዎች ለምሳሌ አገር ቤት ያሉት መሳሪያ ስለተደቀነባቸው ወይም ስለፈሩ ነው ሊባል ይችላል፣ ወይ ታፈነው ነው ልትል ትችላለህ። ከሀገር ውጭ ስቲል በሺዎች የሚቆጠሩ በመቶች ሺዎች የሚቆጠሩ የቲፒኤልኤፍ ደጋፊዎችን ስታይ አይዲዮሎጂው ማርኳቸው አምነውበት አይደለም ማለት አይቻልም። እኔ ምንድን ነው መሰለኝ ህወሓት አይዲዮሎጂ ነው። አይዲዮሎጂ ደግሞ በአንድ ጊዜ በተወሰኑ ቡድኖች ይቀነቀንና በጊዜ ሂደት ብዙ ሰዎች ጋር ደርሶ ይቀነቀናል። አሁን ቲፒኤልኤፍን እንደ ምሳሌ ስታነሳው መጀመሪያ ወደኋላ ሄድና ሶሻሊዝምን ተመልከታቸው። ዓለም አቀፍ በሁለት ጎራ ተከፍሎ ሶሻሊዝም እና ኢምፔሪያሊዝም ወር ዋቴቨር በጣም በኢኮኖሚውም በጦር ኃይልም ግዙፍ የነበሩ ጎራዎች ነበሩ። ዛሬ ሶሻሊዝም የታል? ስንት አቀንቃኞች ነበሩ ኢትዮጵያ ውስጥ እኮ ዛሬም ድረስ በሶሻሊዝም ፍቅር ያበዱ ኮሚኒስቶች አሉ እኮ። ብዙዎች የምናውቃቸው መምህራኖቻችን ነበሩ እስከ መጨረሻ ድረስ ሶሻሊዝምን የመጨረሻ የሀገር ዋስትና አድርገው የሚያምኑ እነ መንግስቱ ኃይለማርያም ዛሬ በህይወት አሉ። ከሶሻሊዝም አስተሳሰብ ያልተላቀቁ እና ሲወድቅ ይወድቃል፣ ጊዜው ሲያልፍ ይወድቃል። የማይወድቅ ነገር የማይወድቅ የፖለቲካ አመለካከት የለም። ሰዎች ህወሓት እኮ አመለካከት ነው እንጂ ህዝብ አይደለም። ከድሮ ጀምሮ በግሌ ህወሓት ማለት ህዝብ አይደለም ብዬ እከራከራለሁ። ህዝብ ጋር ወስዳችሁ አጣብቃችሁት የሆነ አንድ ፊዚካል ቦዲ አታድርጉት። አስተሳሰብ ነው፣ አመለካከት ነው። ያዋጣል ተብሎ የመጣ የግለሰቦች አስተሳሰብ ነው። አድጎ ብዙ ሊመስል ይችላል። ጊዜው ሲያልፍ ደግሞ ከወደቀ ይወድቃል። ዛሬ ህወሓት ወድቋል ብዬ የምናገረው ከዛ አንጻር ሰዎች ሊኖሩ ይችላሉ የሚያምኑበት። ህወሓት ብለው የሚያቀነቅኑ በፍቅሩ የወደቁ ዛሬ ሊለቃቸው ያልቻለ ምናልባት ቆይቶ የሚገባቸው ሳይገባቸውም እስከ መጨረሻው የሚቆዩ ሰዎች ሊኖሩ ይችላሉ። አንድ የፖለቲካ አይዲዮሎጂ እኮ ሞተ የሚባለው ሰዎች ሁሉ ጠፍተው አይደለም። የሚያመልኩት እንደው እንደ አዲስ እንዲያንሰራራ የሚጥሩ ሰዎች የሉም ማለት አይደለም። ነገር ግን ፋይዳ የለውም፣ ያስተሳሰብ ጥቅም የለውም። ደግሞ የህወሓት ጥቅም አለመኖር ብቻ አይደለም ጉዳት ነው። ህወሓት በራሱ አመለካከቱ እጅግ በጣም መርዘኛና ጉዳት ያለበት እንደሆነ የኢትዮጵያ ህዝብ እንደኔ ሩቅ ሆኖ ያለው ይቅርና የትግራይ ህዝብ ራሱ ለሱ ተብሎ የተቋቋመው ህዝብ ራሱ ዛሬ የተናገረው እናት ልጆቿን ያጣችበት፣ ወጣቱ ተስፋ ቢስ የሆነበት፣ የአካል ጉዳት፣ ሞት፣ መደፈር የታየበት ስለሆነ የፖለቲካ አስተሳሰቡ የማይጠቅም መርዛማ ነው። ስለዚህ ሞቷል፣ በቁም ሞቷል። እነዛ ሰዎች አሉ ስለሚጠቀሙበት ነው። ባይዘወይ ሌላውን ድሃ ህዝብ ይህ የፖለቲካ አመለካከት አለ ብለው በማሳመን ይጠቅማል ብሎ በማሳመን ከኪሱ እየቀፈሉ የሚኖሩ አሉ እኮ ዛሬ የዩቲዩብ ምናምን ላይ የሚፎክሩትም ቴሌቪዥን ጣቢያ ከፈትንልህ የሚሉ እንደገና ሙዚቃ ጭፈራ ቤት ምናምን እየከፈቱ ያንኑ የከበሮ የሚያስደበድቡ የሚጠቀሙ ሰዎች አሉ። እነዚህን ሰዎች የህወሓትን አስተሳሰብ ተው አመለካከቱ ሞቷል ብትላቸው አይሰሙም። ስለዚህ ከዛ አንጻር ነው ማየት ያለብን እንጂ ፕራክቲካሊ የሚጠቅም ለህዝብ ፋይዳ ያለው ፖሊሲ አውጥቶ
የልማት እቅድ ለወጣቱ የነገ ተስፋ የሚሆን ራዕይ ያለው ፓርቲ ይሆናል ብሎ የሚገምት ሰው አይ ዶንት ኖ እንዳልኩ ከጥቅም አንጻር ካልሆነ በስተቀር ትክክለኛ ምልከታ ያለው ሰው አይደለም። ወደ ኤርትራ ስንሄድ እኔ ህወሓት ከኤርትራ ጋር ሆኖ ምናምን የሚለው አይደለም። ኢዳዝንት ይሄ የሚሰራም ካልኩሌሽን አይመስለኝ። የኤርትራን ጉዳይ በተመለከተ አሁን ቅድም አንድ የብልጽግናው ሰውዬ ገብቶ ስለ ብርጌና አመዱ እንዲህ አድርገን የኤርትራ ህዝብ እኮ ሰልችቶታል እንዲሆኑታ የሚል ይሄ ሶፍት ስትራግል መንግስት አገር ውስጥ ሆኖ ለኤርትራውያን አማራጭ ሀሳብ አማራጭ ቡድን የማቅረብ ይሄ በጣም ያረጀ ድሮን ሶማሌ ምናምን እኛ ላይ ያደረጉትን ነገር የማድረግና የማይሰራባቸው ብዙ ምክንያቶች አሉ። አንደኛ እኛ ራሳችን ብዙ ውስጥ ያሉ የሚታገሉን የራሳችን ቡድኖች እያሉ ሌላ ውጭ ሄዶ ታግሎልኝ ያንን ነፃ አውጥቶ ከዚያ በኋላ ለኔ ጥቅም ይቆምልኛል ብለን ኢንቨስት የምናደርግበት ሚሊተሪም ኢኮኖሚም ሊኖረን አይገባም፣ አይችልምም ደግሞ። ስለዚህ ይሄንን አስተሳሰብ ትቶ የኤርትራውያን ከፈለጉ የፈለጉትን ያድርጉ። ኢሳያስን እስከ መጨረሻው ሸከሙት፣ ከፈለጉ እስከ መጨረሻ እርገጣቸው። ኢትስ ኖት አወር ቢዝነስ። የኛ ቢዝነስ ምንድነው? የሚገባን ነገር አለ ብሎ ማመን ነው። እኛ አሰብን መጠየቅ ግዴታችን ነው የኛም ስለሆነ፣ ቀጥሎ ደግሞ ከኢኮኖሚ ጥቅም አንጻር እኛ ታፍነን መኖር ስለማንችል ከህዝብ ቁጥርም አንጻር 3 ሚሊዮን ህዝብ ዝም ብሎ መኖር ይችላል። እንኳን ይሄ ሁሉ ወደብና ምናምን ተሸክሞ ይቅርና እንደዚሁም ከኛ እንኳን ዝም ብሎ በሚመላለስለት ምግብ መኖር የሚችል ህዝብ 130 እና 140 ሚሊዮንን ህዝብ ማስራብ የለበትም። ይሄ በሰማይም በምድርም የሚያስጠይቅ ነገር ነው። ስለዚህ የኛ መፍትሄ ያለው እኛ ውስጥ ነው፣ የኛ አንድነት ነው። መንግስት ዝም ብሎ ይሄንንም ያንንም ያቦካ ከሚኖር ኢትዮጵያዊ አንድነት እንዴት ልፍጠር ኢን ሾርት ፔሪድ ኦፍ ታይም፣ በአጭር ጊዜ ውስጥ ይሄ ህዝብ ነገ ሳይበላው ይሄ ህዝብ አንድ ሊሆን የሚችልበት መንገድ ምንድን ነው? ምሁራንን ማናገር፣ ፖለቲከኞችን ማናገር፣ ተቃዋሚዎችን ማናገር፣ የሚዋጉትን ምንድን ነው የምንፈልገው? የተለየ ፍላጎት አለን እንደ ኢትዮጵያዊ ሆነን ነው እየተጣላን እየተጋደልን ያለ ነው። ወደ አንድ መድረክ የምንመጣበት መንገድ መፍትሄው ምንድነው ብሎ ዩኒቲ መፍጠር። ከዚያ በኋላ የኛ ጉዳይ ከኤርትራ ጋር ራሳችን የምንፈታው ፕሮብለም ነው ብዬ ነው የማስበው። እነዚህ ሁለት ነገሮች ላይ ከተናገርኩ ሌላው ምናልባት ተመልሼ በኋላ እናገራለሁ። ቴንክ ዩ። የት ነበር የላካችሁልኝ ሰዎች? የተለያየ እሳቤ ያላችሁና ቪዲዮ ማብራት የምትችሉ መሆናችሁን እወቁ። ቪዲዮ የምታበሩ እዚህ የተከበረ ውይይት ነው እያደረግን ያለ ነው። ከመጋረጃ ጀርባ ሆናችሁ ድምፅ ማታዋጡ። አንዳንዱ ከመጋረጃ ጀርባ ሆኖ ጀግና ይጫወታል ማለት ሁሉም በቪዲዮ የሚታዩ ጨዋ ነው ማለት ሳይሆን በቪዲዮ እዚህ ያሉ ሰዎች ሊያዩዋችሁ ይፈልጋሉ። ምክንያቱም የምትናገሩ ስለነሱ ነዋ። ስለነሱ የተናገራችሁ ስለነሱ ማን እንደሚናገር ማየት አለባቸው ህዝቡ አይደለም። ለዛ ነው ቪዲዮ የምታበሩ ያልኳችሁ። ወደ በኋላ ግን በኦዲዮ ለምታወሩ ሰዎች፣ ቪዲዮ ደግሞ የማታበሩ ሰዎች፣ በኦዲዮ ብቻ ደግሞ የምታወሩ ሰዎች ጨዋ ደግሞ መሆን አለባችሁ። እንደው ሌላው ቢቀር ቪዲዮ ባታበሩ ደግሞ ጨዋነት ደግሞ ሊኖር ይገባል። አንዳንዱ ቪዲዮ ማያበራም በኦዲዮ ብቻ ነው ድምፁን የሚያዋጣው፣ ጋጥ ወጥም ነው፣ ከሁለት የተበደለ ነው። እና ለጨዋዎች ደግሞ አንድ መድረክ ደግሞ ይዘጋጃል ለማለት ያለው በልዩ ልዩ አጋጣሚዎች ቪዲዮ ማብራት ማትችሉ። አንዳንድ ሰው ቪዲዮ ማበራ እውነት ለመናገር ቪዲዮ እያበራ ሲናገር አንዳንዱ የጻፈ የሚያነብ ስለሆነ ነው። አንዳንዱ ደግሞ የሰው አይናፋርም ስለሆነ ሊሆን ይችላል። አንዳንዱ ደግሞ ከሀገር ዘርፎ የወጣ ሊሆን ይችላል። አንዳንዱ ቸርች ውስጥ ወይ አይዶኖ ፓስተር ሊሆን ይችላል። እዚህ ፖለቲካ እንዴት ሰበስከተሰብካለ እንዳይባል ፈርቶ ሊሆን ይችላል። ልዩ ችግሮች አሉ። ልዩ ችግሮች አሉና ፎቶ ተዘቅዝቆ እንዳይሰደብ ምናምን ምን ያመጣል? ፎቶ ተዘቅዝቆ ቢሰደብ በሀገሩ ጉዳይ እያወራ ይሰድባል፣ ጋጦጦች ያጨበጭባሉ፣ ያልፋል። በቃና የሆነ ነው። ልዩ ነገሮች ሊኖሩ ይችላሉ። በዛ አውድ ነው እያወራን ያለ ነው። እና የላካችሁ ሰዎች ግን ለአሁኑ ውይይት ቪዲዮ እንደምታበሩ እርግጠኛ ሆኑ ለማለት ያለው። የት ነበርክን ስላየው ደስ ብሎኛል። ከረጅም ጊዜ በኋላ ነው ያየሁት። ሰላም ብያለሁ ወንድሜ። የት እንዳለ አላወኩም። እኔ የቲፒኤልኤፍን
በሚመለከት ትንሽ ባወራ ደስ ይለኛል። ምናልባት ቀድሞ ከኔ ተከትሎ አውርቶ የወጣ ልጅ ነበረ። ገና ጥሩ የተደራጀን ነው ፋኖች ጥሩ ደረጃ ላይ ነን፣ እንደውም ትግሉ ራሱ በጣም እየተጠናከረ ነው ምናምን ብሏልና እኔ የምታየኝ እያለቀ እንደሆነ ነው። ትግሉ እያለቀ ነው። በየትኛው ዓለም እንደሆነ አላውቅም። ዋና አመራሮች እጅ እየሰጡ ጥሩ ላይ ነን፣ እየበረታን ነው፣ መንግስትን እያርበደበድን ነው የሚለው ምን አይነት እድገት እንደሆነ አላውቅም። ፕላስ ደግሞ አመራርን አለመምረጥ እንደውም ጥሩ ነው። ከጥቅሙ ጉዳቱን ከዚህ በፊት አይተናል። አንድ መሪ አለመምረጥ በጣም ብልሃት ነው ምናምን ስል ፋኖ ደጋፊነት እንደው ስሜት ይሁን እስቲ ድንቁርና እንደዚህ ተደራርቦ ይሰጣቸዋል ወይ እላለሁ። ማለት በተለይ የትጥቅ ትግል ሲደረግ መሪ ብቻ አይደለም የሚያስፈልገው፣ ባይዘው አንድ መሪ ብቻ አይደለም የሚያስፈልገው፣ ለዛውም ካሪዝማቲክ የሆነ መሪ ስትመታ የሚያጠነክር ማለት ሩቅ ሆኖ በድምፅ የሚያነቃቃ ምናምን ነው እንጂ የሚያስፈልገው ተበታትኖ ቁርስ 13 መሪ መርጠን መጣን ብሎ 13 የት እንዳሉ 13 እድል እንኳን እንደዚህ እኮ አይሆንም። እና የፖለቲካ መሪ ሴንትራላይዝድ ሆነ በጣም ጥብቅ ዲስፕሊን እኮ ይጠይቃል። አሁን ሻዕቢያን ብንወስድ ዛሬ አርጅቶ እንደዚህ የማንም መጫወቻ ከመሆኑ በፊት እኮ አለ ሰውየው እስካሁን በቃ የምደመጥ የምዳሰስ ምናምን አንድ መሪ ያስፈልጋል። የሚያዝ ተነስ ተቀመጥ የሚል ሂድ ቁጭ በል የሚል በጣም የሚወደድ የሚደመጥ ያስፈልጋልና ያን መሪ መምረጥ ያቃተ የድኩማን ስብስብ ስትራቴጂ ነው የኔ ይሄ መሪ አለመምረጥ። መሪ ካልመረጥክ እኮ መንገድ የለህም ማለት እኮ ነው። መሪ ብቻ ላይ ጠንካራ በሱ ዙሪያ እንደ ማግኔት የምስል መሪ መርጠ እንኳን ከባድ ነው። ቲፒኤልኤፍ መለስ የሚባል መሪ ነበረ። በዓለም ላይ የለም እንደዚህ መሪ አልባ ሆኖ ጥሩ ደረጃ ላይ ነኝ የሚል የለም። ሰሞኑን ግን እየመጣ ያለው በወረፋ አለን የሚሉት ነው። እኔ ተገልብጦ እያዩ እንደሆነ አላቅም። ወይ ብልጽግና ደጋፊ ሆኖ ከሆነ እየተጠናከረ ነው፣ ወደዚህ የሚመጣው ኃይል እየበዛ ነው። እንደዚህ ሳምንት ስጎርፍ አይቼ አላቅም። እና አለን የሚሉት ሰው እየመጣ ነው። እሱን ልተው። እኔ ቲፒኤልኤፍ ጋር ሲመጣ ተዶ ያነሳሁን የት ነበር የመለሰበትን መንገድ በጣም ነው የወደድኩት። ቲፒኤልኤፍ ከዛሬ 2 ዓመት በፊትና ዛሬ እኩል አይደለም። አለን የሚሉት አፍና ጭንቅላት እኮ ቲፒኤልኤፍ አሁን አዲስ አበባ ነው ያለው። አለን የሚሉት ምሁራን አዲስ አበባ ናቸው ያሉት። ቲፒኤልኤፍ የፈረሙ እጆች እኮ አሁን አዲስ አበባ ነው ያሉት እኮ ባይዘው ቲፒኤልኤፍን ወክለው በዓለም ደረጃ ሲንቀሳቀሱ የነበሩ ሰዎች የፈረሙ ሰዎች የፈረንጀፍ እንኳን የሚያውቅ እኮ ቲፒኤልኤፍ ውስጥ የቀረ የለም እኮ አሁን ጀነራል እንኳ ቀላል የማይባል ነው ያለው። ወደ ሀራ መሬት ላይ የሄደ ብዙ አለ፣ አፋር የተሻገረ ብዙ አለ፣ አዲስ አበባ ያለ ብዙ አለ። እኔ በሚዲያ ደረጃም እኔ አንዳንዶች እንደ ሮቦቶች እና ባልቴቶች ካልሆኑ በስተቀረ በራሳቸው አስበው አመዛዝነው ትንተና የሚሰጡ የህወሓት ደጋፊዎች የት ነው ያሉት? አሁን እና አሉላ የት ነው ያሉት? መቼም ስታሊን በቆሎ ከሰጠ በቆሎ የሚተፋ በርበሬ ከሰጠ በርበሬ የሚተፋ ምንም ካልሰጠ ምንም የማይተፋ ሰው ነው። ስሜት እንኳን ያለው አይመስለኝም። ባይዘው አርቲፊሻል ኢንቴሊጀንስ ከሱ የተሻለ ስሜት ያለው ይመስለኛል። ሪአክት እኔ ሰው ሲሞትም የማይደነግጥ ሰው ሲወለድ የማይደሰት ሰው ያየሁት እሱ ነው። ከዛ ውጭ አንዲት ፓስተሪት የነበረች ናት የምትመጣ። ሌላ ማን አለ? እናንተ አካባቢ አንድ ሰው አለ ፓስተር የሚባል እሱ የድሮ ፓስተር የቀድሞ ፕሬዚደንት ነበር የማውቀው የቀድሞ ፓስተር የሚባል ከነሱ ሶስቱ ውጭ ምናምን እዚህ ያለሁበት ካናዳ አንድ ካናዳ ጥሩ ሰው ይወጣዋል። ግን አንተን የመሰሉ ሰዎችም ካናዳ አግኝተን የቲፒኤልኤፍ ሰው ድምፅ አይሰማም። ኤድመንዶ የሚባል አንድ ሳዮ ፊቱ ራሱ ለፓስተርነትም አይሆንም፣ ለፖለቲካም አይሆንም። ፊቱ ለፓስተርነትም እና ዛሬ ገጭት ፓስተር ቢቸግር ነው ሆኖ ነበር። ግን ከዚህ በፊት አላውቅም አይዶ ነው። አንዲት ደግሞ መንፈስ ምናምን የምትል ሴትዮ ነበረች። አሁን እሷ ሴትዮዋን የመጣችው ከመጽሐፍ ቅዱስ ጥቅስ አብይን የሚመስል ፈልጋ እንድታገኝ ነበረ። በዲያስፖራ ደረጃ አሁን የት አለ ዲያስፖራ ብትል የለም። ባይዘ በጣም ዌል ኦርጋናይዝድ የሆነ ኮሚኒቲ ነው። ትግራይ ኮሚኒቲ ኮሚኒቲ ነው።
በጣም ኦርጋናይዝድ የሆነ ኮሚኒቲ ነው፣ ጉልበት ያለው ኮሚኒቲ ነው። ዛሬ ግን ተንክስ ቱ ቲፒኤልኤፍ የለም፣ ያ ህብረት የለም እና ዛሬ እርስ በርሳቸው እንዳይዋጉ አንድ ነበረ ሚሊተሪ ለሁለት ተከፍሎ የሚጠበቅበት እኔ ዶክተር አብይን በዚህ አጋጣሚ በጣም አቅልሎ የሚያዩ ሰዎች በእውነት በጣም ከልክ ያለፈ ደግነት እያሳዩ ይመስለኛል። የአፍሪካን ቀንድ ፖለቲካ በእጄ መዳፍ አነባለሁ የሚል የህግደፍ ሰውዬ እኮ ዛሬ አዳለው የሚባል ድልድይ ስር ተደብቆ ነፍስ ውጭ ነፍስ ግብ ላይ እንዲያደርግ አደረገ። ጀርባውን እያሻሸ የፈለገውን ተጠቅሞ አኝኮ የጣለው እኮ ዶክተር አብይ ለሴራም ለስራም በእውነት ብዙ ጠላቶች እንደሚገምቱት አይደለም። እና እኔ ምናልባት ኤርትራን በሚመለከት በሶፍት ዲፕሎማሲ አይሰራም የሚለውን እኔ በትክክል እጋራለሁ። አይቻለሁ፣ ተመላልሻለሁ፣ ሰምቻለሁ። ምናልባት የተነበርክ ጀነሬስ ነው 3 ሚሊዮን የሚባል እዛ የለም። የሽማግሌዎች የአዛውንትና ባልቴቶች ትንሽ ወጣቶች በግድ መሳሪያ የተሸከሙ እኔ 1.7 ሚሊዮን 1.5 አካባቢ ኤርትራ ውስጥ አንድ ጎጆ አይተ ሌላ ጎጆ ለማየት 25 ኪሎ ሜትር መንዳት አለብን። ከተማ ውስጥ ጎስት ከተሞች ናቸው ያሉትና ምናልባት ድንበር አካባቢ ወታደር ማሰልጠኛ አካባቢ ነው የሰው ስብስብ ወይ ተማሪዎች ከትምህርት ሲወጡ ብቻ ነው ሰው ያለ የሚመስል ካልሆነ ተጨንቀ የምትሞትበት ሀገር ነው። እኔ ታሪካዊም ህጋዊም መብታችን የሆነውን አሰብን እኔ በቦሌም በባሌም ብንወስድ ቅር አይለኝም። መንግስት ያን ቢከተል እኔ ቅር አይለኝም። በነገራችን ላይ ቅድም ለቲፒኤልኤፍ እንዳልኩት ለሻዕቢያ መንግስት ለህዝቡ ክብር አለ። የሻዕቢያ መንግስት ኢትዮጵያ አሰብን አልፈልግም ብትል ከመዋጋት እንደማይመለስ ታውቃላችሁ። ከመቆስቆስ ባህሪያቸው ነው። ጦርነትን ነው ኤክስፖርት የሚያደርጉት። ኦንሊ ሶርስ ኦፍ ኢንካማቸው ያ ነው። አሁን የፕሪቶሪያ ስምምነት እኮ ነው። አሁን ሰዎች እንዴት እንደምታታባቸው አላውቅም። የፕሪቶሪያ ስምምነት በቲፒኤልኤፍ እና በፌዴራል መንግስቱ ስለተፈራረመ እኮ ነው። ቲፒኤልኤፎችን ወይም ደግሞ እንዳሰቡትም ትግራዋዮችን ለምን አልጨረስንም ከሚል እሳቤ ነው አይደለም። ከዚህ ውጭ አለ እንደ ሰው አለ። ከዚህ ውጭ አለ። የፕሪቶሪያ ስምምነት ነው አይደል ያኮራረፋቸው። ከዛ ውጭ ኢሱ ሲባባሉ ነበር። ቁርስ አዲስ አበባ፣ ከዛ አስመራ ሲባባሉ ነበር። በተረፈ ኦኬ አሰብን አንፈልግም እሺ ብንል እንኳን የባህር በር በቃ ወደ ኤርትራ ዞረን አናይም ብንል እንኳን የሻዕቢያ መንግስት ፕሮኬቲቭ የሆነ አካሄዱን አያቆምም በታሪክ ቢኮዝ በጀታቸው ከግማሽ በላይ ወይም ደግሞ ሩቡን ብትሉት ከኢትዮጵያ ጋር አጌንስት በሆኑ ኃይሎች ከቨር የሚደረግ ነው። ግብፅ አለች። ከግብፅ ጋር ምንድነው የሚያገናኘ? 5000-6000 ማይልስ አለ በርቀት። ከኢትዮጵያ ጋር ያለ ህልውና ተመሳሳይ ህልውና ያላትን ሀገር ኢትዮጵያን ትተህ ከግብፅ ጋር አላንስ ስትፈጥር እንደው እንደ ሀገር ቋንቋችን የተደበላለቀ ህዝቦች ስለሆነን እንጂ ይሄ እኮ ጤነኝነት አይደለም። ጎልደን ኦፖርቹኒቲ ኤርትራና ኢትዮጵያ የሚገርም ኦፖርቹኒቲ በእጃችን እያለ ስንት ምሁራኖችን ያፈራን ሀገሮች ሆነን በተወሰኑ ይሄ ሚሊታንት የሆነ ሜንታሊቲ ባላቸው ሰዎች ምክንያት በጋራ ያለን እድል እንኳን መጠቀም ያልቻለን ህዝቦች ነን እኮ። የሚያሳዝነኝ ሀገር ቤት ያሉ ሳይሆን ከሀገር ውጭ ያሉ ሰዎች የመፍትሄ ሀሳብ ማምጣት የሚችሉ አለመሆናቸው ነው የሚያሳዝነኝ። ብዙ ምሁራኖች አሉ ኤርትራውያን ራሳቸው፣ ብዙ ምሁራኖች አሉ ትግራዋይ፣ ብዙ ሊቃኖች አሏቸው። ይሄ እንደ ህዝብ ይሄ የሻርክ ትራፊ የሚሆነውን ይሄ በየወንዙ የሚሞተውን ወገኖቻችንን እንዴት ከድህነት እንዴት ከመሰደድ እኛም ራሳችን አንሰደድም ነበር በእጃችን ያለውን ወርቃማ ድል ብንጠቀም እንደ ሀገር። እና ይህን ካላፈለክ ለዚህ መፍትሄ ካላመጣ ያንተ መማር ያንተ ዶክትሬት ያንተ ኢንጂነርነት ምን ይጠቅማል? ጥቅሙ ምንድን ነው? ግርግዳ ላይ ስቅለው ዶክተር እንትና እያልክ ዩቲዩብ ላይ አናሊሲስ የምሰራ ሰውዬ፣ ያውም ደግሞ ትምህርት ቤት ያልሄዱ ሰዎች የማመነጩትን ሀሳብ የምታመነጭ። እኛ በዚህ ዘመን ነው ዶክተር የተባለው ሰውዬ ሚስማር በትኑ ሲባል ያየ ነው። ዶክተር ተብሎ ሚስማር በትን ይላል፣ ዶክተር ተብሎ ቁረጠው ፍለጦ ይላል። እና ትምህርት ቤት የሄድከው ለምንድን ነው? ምሁራን ላሉብን ለተሰወሩብን ወይም ደግሞ መፍትሄ ላጣንባቸው ነገሮች መፍትሄ ማምጣት ስትችል ነው። እኔ የሚገባኝ እንደዛ ነው። እና በተለይም በኤርትራና በኢትዮጵያ መካከል ያላቸው ምሁራኖች፣ ልሂቃኖች በዚህ ጉዳይ ላይ መነጋገር አለብን ለማለት ያለው። እሺ ወደ ሳም እመጣለሁ። ሳም ወደ አንተ ልምጣ። ቴንኪው ደሱ